ጉዳይ ነው። ስማ ህይወትህ በማንም ሰው የውሳኔ ወረቀት ላይ አልተጻፈችም። ሰዎች ስላንተ አይችልም ሲሉ አይሆንም ሲሉ ወይም ሲያፌዙብህ እሰይ ደግ አደረኩ ባላቸው። ጊዜህን ሌሎችን ለማስደሰት አትጨርስ። እነሱን ማስደሰት ያንተ ስራ አይደለም። ያንተ ስራ ካለህበት ጉድጓድ ወጥተህ ወደ ከፍታህ መውጣት ነው። ሲጨልምብህ አብሮ የማይጨነቅ ሰው ሲበራልህ እንዲህ አትጠብቅ። ውድቀትህም የራስህ ጉዳይ ነው። ተምረህበት ትነሳበታለህ። ስኬትህም የራስህ ጉዳይ ነው። አጣጥመህ ትኖርበታለህ። ስለዚህ ዛሬውኑ ለሌሎች የምትሰጠው ዋጋ ቀንሰህ ለራስህ ጉዳይ ዋጋ ስጥ። ማነው ያለው አልልም አልጠይቅም፣ ማነው ያለው ብዬም አልጨነቅም፣ ማነው ያለው ምናሉኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ። ማነው ያለው ብዬኔ ሰው አልወቅስም፣ ማነው ያለው ውስጤን ላያውቀው ማንም፣ ማነው ያለው ስቆ ማለፍ መተው ነው የሚያኖርም የሰራም ደግ አባት ነው። ለማን ብዬ ባዶነት ለሞላው፣ ለማን ብዬ ለገለባው ክብሬ፣ ለማን ብዬ ካበደው ጋር ልበድ፣ ለማን ብዬ ከጠፋው አብሬ፣ ለማን ብዬ ልተጋብቼ ጨካኝ ልሁን መራራቴን ትቼ፣ ለማን ብዬ ባልተረጋገጠ፣ ለማን ብዬ መሬት ባረገጠ፣ ለማን ብዬ በደለበ ወሬ፣ ለማን ብዬ በወለደ በሬ፣ ለማን ብዬ ስጦታው ሰላሜን፣ ለማን ብዬ ልነጠቅ ደስታዬን። ማነው ያለው ካልኩኝ ብዙ ሰማለው፣ ማነው ያለው ብልስ ማንን አምናለሁ፣ ማነው ያለው አውቀዋለሁ ባይ ብዙ በሞላበት ያደክማል ጓዝ መዘዙ። ራስን ክቡር ክብር ዝና ያመዳል ሰው በሰው ጎዳና፣ ሞልቶ ላይ ሞላ ለሽንቁር ኑሮ እንዴት ይገፋል ተጀምሮ። ሰው ለቁርሱን እጁን አጣጥፎ ጫፍ ይዞ መሄድ ሆዱን ታቅፎ፣ ላላዩት እውነት አዱ ላይ ረባ ሲነግሩ ሁለው ሳትሰማ ግባ፣ ሲነግሩ ሁለው ሳትሰማ ግባ፣ ሲነግሩ ቢዋል ሳታምን ግባ።